ባሳለፍነው ሳምንት የልዩ ኃይሉን እንደገና መደራጀት በመቃወም በበርካታ የአማራ ክልል አካባቢዎች ሞትን ያስከተሉ አለመረጋጋቶችና አመጾች ተካሂደዋል። ጉዳዩን አስመልክቶ የአማራ ክልል መንግስት የኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ ግዛቸው ሙሉነህ ዛሬ በጽህፈት ቤታቸው በሰጡት መግለጫ በሁሉም አካባቢዎች ያሉ ተቃውሞዎች ሙሉ በሙሉ ቆመዋል፣ ህብረተሰቡም ወደ ሰላማዊ ኑሮ ተመልሷል ብለዋል። ሁሉም ቦታ ላይ የክልላችን አካባቢዎች ወደ ነበረበት ወትሯዊ ሰላም የተመለሰበትና በሮይ መንገድ መዘጋት፣ የተሽከርካሪ መቆም፣ አልፎ አልፎም ደግሞ የንግድ ተቋማት አገልግሎት ሰጪ ተቋማትም ጭምር የተዘጉበት ሁኔታ ነው የነበረው። አጠቃላይ ማህበረሰቡ ጋር በመወያየት ጉዳዩን ተፈቶ ማህበረሰባችን የዕለት ከዕለት የተለመደ ተግባሩን መከወን የሚችልበት ነባራዊ ሁኔታ እንዳለ በደንብ መታወቅ አለበት። ይሄ መልካም እና አጋጣሚ። የክልሉን ልዩ ኃይል አዲስ አደረጃጀት በተመለከተ በተደረጉ ውይይቶች አብዛኞቹ የልዩ ኃይል አባላት መስማማታቸውንና ወደ የተመደቡበት አካባቢ መሄድ መጀመራቸውንም ተናግረዋል። አብዛኛው የልዩ ኃይል ፖሊሶቻችን አማራጮች ተቀምጠው የሀገር መከላከያ ሰራዊት፣ የፌደራል የፖሊስ፣ የክልል መደበኛ ፖሊስ፣ የአድባ ብተና እና በተለይም የፌደራልም የክልልም የማረሚያ ቤቶች አካባቢ ላይ የድራጅ ተነጋግረን ስለነበረ በዚህ መንገድ ስራዎች ተሰርተዋል። አብዛኛው ስራ እየተጠናቀቀ ነው ያለው። ስምሪትም ተሰጥቶ ዞን አካባቢ የደረሱ አሉ፣ ብዙዎቹ እየደረሱ ነው ያሉት። አቀባበል እየተደረገ ያለበት ሁኔታ ነው ያለው። አሁንም በወቅቱ ተደናግረው የነበሩ ቀያቸው ተመልሰው ሁኔታው እስኪታወቅ ብለው የሄደው የነበሩ አካላት አሉ። እነሱም ቢሆን በወረዳ ደረጃ ሪፖርት እያደረጉ ነው ያሉት። የልዩ ኃይል አባላት ተበትነው እያለ ከማን ጋር ውይይት አደረጋችሁ ተብለው በጋዜጠኞች የተጠየቁት አቶ ግዛቸው የሚከተለውን ምላሽ ሰጥተዋል። የልዩ ኃይል ዩኒፎርም የለበሰ ሁሉ ልዩ ኃይል ነው ብሎ መውሰድም አይቻልም። ልዩ ኃይላችን አብዛኛው ባለበት ነው የጠበቀው። ብዙ ቦታ ላይ የነበሩ ውይይቶች ስኬታማ ነበሩ፣ መጀመሪያም ቢሆን ማለት ነው። ሁኔታው ሲደናገር ወደ ቤቱ የቤተ ኃይል አለ። ይህ ኃይል እየተመለሰ ነው ያለ። በህልውናና በህግ ማስከበር ዘመቻዎች ሲሳተፉ የነበሩ ሌሎች ታጣቂዎች የወደፊት እጣ ፋንታ ምን ሊሆን ይችላል ተብለው የተጠየቁት ኃላፊው ከመንግስት ጋር በመወያየት እንደየፍላጎታቸው የሚደራጁ እንደሆነ አመልክተዋል። መንግስት ማይመራው የትጥቅንትን መኖር የለበት። ይህ ባለ ጊዜ ለጸጥታ ስጋት ይሆናል። አንዳንድ ቦታ ላይ ደግሞ ምልክቶችን በተጨባጭ የታዩ ስለሆነ ይህን ጉዳይ በውይይት እንፍታው ብሎ ተደጋጋሚ ውይይቶች አካሄድ ያገኘናቸው ምላሾች ወጣቶችም የታጠቁ ኃይሎችም ከነጥጥቁ ሄዶ ሚኒሻ ሆኖ በአካባቢ ላይ መሰማራት ቢፈልግ ካለ ሊሰማራ ይችላል። ፖሊስ መስፈርቱን የሚያሟላ ከሆነ ለአድባ ብተና መስፈርቱን የሚያሟላ ከሆነ እነዚህ አማራጮችንም ጭምር መጠቀም እንደሚችል ጭምር ያደረጉት አስተዋጽኦ እንደተጠበቀ ሆኖ ወዳልተገባ እንቅስቃሴም እንዳይሄዱ በሚያስችል ደረጃ የማወያየት የመግባባት ስራ ተሰርቷል። ጥሩ ምላሽ ነው ያለው። አንዳንድ የማህበራዊ ሚዲያ ጸሐፊዎች ለህብረተሰቡ የተዛባና ከእውነት የራቀ መረጃ እያሰራጩ በመሆናቸው ተጠቃሚው መዝኖና አጣርቶ የሚጠቅመውን እንዲወስድ አሳስበዋል። በማህበራዊ ሚዲያ የተለቀቁ በጣም የተዛቡ የተሳሳቱ የአማራ ህዝብን ጥቅም ጭምር ዘላቂ ሰላም የማያረጋግጡ የሚገዳደሩ ጉዳዮች በህዝብና በመንግስት መካከል መተማመንን የሚያሳጡ ለግጭትም ጭምር የሚዳርጉ የበለጠ ህዝብ መጨነቅ ስሜት ውስጥ እንዲገባ ጥርጣሬ ውስጥ እንዲገባ የሚያደርጉ ከልማት ስራው አናጥፈው ወደ ሌላ ተግባር የሚያሰማሩ ህገወጥነትን የሚያበረታቱ አይነት ዘገባውን ህዝብ እየረበሹ። ስለዚህ ይሄ እንዳይሆን ማህበራዊ ሚዲያ የሚጠቀመው የክልላችን ህዝብ የትኛው ነው ትክክለኛ መረጃ ብሎ መውሰድ ነው እንጂ ያለበት ሳያጣራ መረጃውን እየወሰደ መረጃውን መጠቀም ለአደጋ እያጋለጠ ያለ እንደሆነ በደንብ መታየት አለበት። መንግስት በሁሉም ክልሎች ተደራጅተው የነበሩ የልዩ ኃይል አደረጃጀቶች በዋናነት ብሔር ተኮር ስለሆኑና አወቃቀራቸውም ህገ መንግስታዊ ባለመሆኑ ወደ ህጋዊ መንገድ ለማስገባት አዲስ የአደረጃጀት ውሳኔ መወሰኑ ይታወሳል። የኢትዮጵያ መንግስት ጋዜጠኞችንና የመገናኛ ዘዴ ባለሙያዎችን ያለበቂ ምክንያት ማሰሩን እንዲያቆም የመገናኛ ብዙሃን ባለሙያዎች ማህበር ጠየቀ። የኢትዮጵያ ጸጥታ አስከባሪዎች ባለፉት 2 ሳምንታት ውስጥ 6 ጋዜጠኞች፣ የማህበራዊ መገናኛ ዘዴ ሰራተኞችና የፖለቲካ አቀንቃኞችን አስረዋል። የመገናኛ ብዙሃን ባለሙያዎች ማህበር ኃላፊ ጋዜጠኛ ጥበቡ በለጠ እንደሚለው ጋዜጠኞች ስራቸውን በነፃነት የመከወን መብታቸው ሊጠበቅላቸው ይገባል። ሀና ደምሴ ከአዲስ አበባ ዝርዝር ዘገባ ልካልናለች። የመገናኛ ብዙሃን ባለሙያዎች ማህበር መንግስት